ቢልደር አርጎ ጽሁፉ ልክ አሁን እዚች ጋር መታ አንደች ልጅ ዋ ፕሮፋይልሽ ያምራል እንዳልኳት ማለት ነው። እሱ ደግሞ የኃይለ ሥላሴን ያደረግና ፎቶ የሚጽፋቸው ጽሁፎች አማርኛው በጣም ነው የሚያምረው። እና አሁን እንዳልናገረው ይዛኔ ያው ፖለቲካ ውስጥም ስለነበርኩኝ ጽሁፉ ግን እንድናገር አስገደደኝ። ከዛ ሳሚ ጽሁፍ በጣም ያምራል ቴንኪው አልኩት። በጣም የሚያሳዝን በቃ አሁን ሳስበው በቃ ያናድደኛል። ጥሩ ሰው የማይኖርበት ምድር እንደሆነ ማለት ነው። እኔ ጋር ነበር የሚጽፈው። ሲጠፋ በሙሉ እኔ ነበርኩ የምደውልለት፣ በኢንስታግራም የምጽፍለት፣ በቲክቶክ የምጽፍለት። ከዛ የመጣ ጊፍት ዝም የቁጭ ቤት ጊፍት ይሰጠኛል፣ ሰላም ይለናል። ሁላችንን ነው ሰላም የሚለን፣ ሁላችንንም። ከዛ አድርገዋለች ለካ እሱ ጠፋ። ከዛ አንድ ቀን መጣና ምን ይጠፋ ጽፌልህ ነበረ ኢንስታግራም ላይ ጠፋ አልኩት። ቲክቶክ ላይ ጽፌልህ ነበር አልኩት። አለሁኝ አለ። ከዛ ከአመት በኋላ ደግሞ ጠፋ። መኪና ተጋጭቼ ነው አለ። ከዛ ሰው ቤት እየገባ አየሁት። አይንት ልጅ ሰው ቤት የሚገባ ልጅ አልነበረ። ሰው ቤት እየገባ ምናምን አየሁት። ከዛ የሆነ ሰዓት ላይ ጊፍት ምናምን ሲሰጥ አዩት። እሱ እንደ ማኩረፍ ማረጋት። ከዛ በኋላ ጌም አዘጋጀችና ነው ነገር አዘጋጅታ ጌም የሆነ ነገሮች አዘጋጅታ የሆነ ነገር ብቻ ጠጥታ ምናምን ነገር አሁን እንትን አይልም ነበረ። ጠጥታ ብቻ የሆነ ሰዓት ላይ የሆነ ነገር እንቧ በረለጭ ስትል የፈረደበት ኤርትራዊ ምናምን ስትል እሱ ከስር ሲጽፍ አየሁት። ተይ ምናምን እያለ ኦኬ አልኩኝና ብቻ የሆነ ነገር አለፈ። በውስጥ በኩል ምናምን አወራና ምናምን ከእሱ ጋራ ከዛ ስትንበጫበጭ ተይ ምናምን አላት። ሀገር ቤት ገባች፣ ወጣች። ከዛ ይቺ የኔ ቤቷ የኛ ሀገሯ አር ለቅላቂው አልታመመችም። ስትታመም ደግሞ እኔ ከዛ በፊት አንድ ልጅ የለችም እዚህ ላይ ማን ነበር ስሟ? ባለፈው ዱባይ ውስጥ መኪና ያለው ይሄ ቢትኮይን የሚጫወተው ልጅ እርዳታ ያደረገላት ልጅ መጀመሪያ ማን ነበር ስሟ? ጠፋብኝ ስሟ ራሱ ማን ነበር ስሟ? ጌጤ ታመመች። 2021 ነው መሰለኝ እና 2022 ላይ ስትታመም ያው የሆነ የማውቀው ነገር ነበርና ለምንድን ነው ይችልችን ማረዳት አልኩኝና እዚህ ላይ ብር አዋጥቼ ምናምን ነገር ረዳዋት። ይቅርታ እንደዚህ ለማለት ረዳዋት። ለመጀመሪያ ጊዜ ረዳዋት እና በአጋጣሚ እንዲሁ ችግር ስላለባት ጉቺ ጋር ደወልኩኝና ጉቺ ፕሊስ እስቲ እንትን በያት የሆነ አይዞሽ ያት ምናምን አልኩኝ እና አይዞሽ ምናምን አለቻት። ምግብ ጋበዘቻት ነው ወደ ሀገሯ ምናምን ሸኘቻት እና በዛ በቃ እንቀራረብ ነበር። እኔ ጋር ነበር የምትመጣው እሷ ምናምን ነገር ብቻ በአጠቃላይ ታሪኩ ቁጭ ብዬ አስብ ቢሆን እንዴት እንደመጣች እንዴት ምን እንዳደረገች ምናምን ነገር ነው እንዴት ከች እንዳደረግኳት። ከዛ ብቻ ብዙ ነገር እናወራለን ምናምን እያለፈ ምናምን ግን ስታወራ ግን የሆነ እማዬ እህቴ እናቴ ምናምን ነው የምትለው እና እንዳፏን የወሰድኳት በቃ እንዳፏ ጥሩ ሰው እንዳፏ ሰው ወዳጅ ሰው አክባሪ በቃ ይሁን በቃ አለ አይደለ። ግን አንዳንዴ ብዝት ይልብኝና ለምንድን ነው እንደዚህ የምትሆነው? ዋይ እላለሁ።
ለምንድነው የዚህን ያህል የምትሆነው? ሁሌ ውስጤ ለምንድነው የዚህን ያህል ዝቅ የምትለው? ለምንድነው የዚህን ያህል የምትለማመጠው? ምናምን አንቺ እኮ እላታለሁ ታሳዝነኝና ዋይ ለምንድነው እንደዚህ ምትሆኝ? ለምንድነው እንደዚህ የማትሰሪ? ለምንድነው እንደዚህ የማታረጊ? ለምንድነው እንደዚህ የማትወጪው? ምናምን እላታለሁ። ለካ እሷ ማንን መያዝ እንዳለባት መያዝም እኮ አያስፈልግም እኮ ለመሰላችሁ እንዲምላችሁ ማቀው የምፈልገው የማስበው ነገር ስለሚመጣ ስለማቀው ግን ያው ይሄ ልጅም ካረፈ በኋላ ይወላ ጣጣ መጣ ምናምን። ከዛ በኋላ ስሰማ የሚያስጠሉ ነገሮች አሉ። ኦኬ ሰው ፈቅዶ ያደረገውን ነገር አደረገ ነው። ልጁም ማረፈ። ከዛ ላይ ያው እንትን ሲሉ እኔ ደግሞ ምስኪናት ነው የምለው። ምስኪናት እላለሁ። ግን ግርም የሚለኝ የምትሄዳቸው አካሄዶች፣ ታርጌት የምታደርጋቸው አሁን ወንዶች ብር ያላትን ሴት ታርጌት እንደሚያደርጉ በሙሉ ጉቺም ዘሴም ነገር ነው የምታደርገው። በአስቀያሚ መልኩ በአስቀያሚ መልኩ ይሄ ሞት ኩልሽ በቃ ፎንቃችሁ እንኳን እንደዛ አይሆንም አልኳችሁ። ፎንቃ ያለበት ሰው እንኳን እንደዛ አይሆንም። እኔ ቃል እግዚአብሔርን ግርም ይለኛል። በቃ እንዲሳሰባት ግርም መሰለኛለች። ስትኖርበት የነበረው ቤት የነበረችበት ላይፍ ምናምን ስታዩ ምናምን አሁን ያለችበትን ሳይ ጋይስ የሰው ልጅ ብር ሊጨመርለት ይችላል። ብሩ ባንክ ውስጥ ሊጨምር ይችላል። እውቀቱ ግን በዚህን ያህል ሲያንስ ግን በጉቺ ነው ያየሁት። የክፋትን መንገድ ሲመርጥ ያየሁት እኔ በጉቺ ነው። አምስት ሳንቲም የሚሰጠህን ሰው 10 ሳንቲም የሚሰጠህን ሰው ከአንተ ጋር የነበረን ሰው እግዚአብሔር ምስክሬ ነው የምልህ። ትላንትና 10 ሳንቲም ዛሬ ትላንት የሰጠን 10 ሳንቲም ነገ ደግሞ መጥቶ 10 ሚሊዮን የሰጠ ሰው ለእኔ እኩል ነው። በክፉ ቀኔ በዛ ምንም በሌለኝ ሰዓት አብሮኝ የነበረ ሰው ነገ ደግሞ አንድ ስቴፕ ከሄድኩ በኋላ የሚመጣው ስለኔ ሁለቱም አንድ ናቸው። አንድ ናቸው ለኔ። በአሁኑ ሰዓት አይዞህ የሚል አታገኝም። አይደለም አልፎ ተርፎ ከኪሱ ገብቶ ገንዘብ የሚሰጥ አይደለም። አሁን የእሷን ቪክተሞች እኔ ሳይ ሁሉም የዋሉላት ናቸው በጓደኝነት። እኔ 100% እሷ ምንም ኖሯት ውላ አታውቅም ምንም ነገር። አሁን ምናልባት ከሚሰጣት ነገር ላይ ልትመልስ ትችላለች ብዬ አስባለሁ። መልሱ ግን የሆነው ምንድን ነው? እንዴት ነው ወንድ ልጅን ጠጋ ብላችሁ አሪፍ ሴት ሆናችሁ ወንድ ልጅን ጠጋችሁ አርጋችሁ እንደምትሄዱ ጉቺም ዘሴም ነገር ነው የምታረገው። ዘሴም ነገር ነው የምታረገው። እና ከዚህ በፊትም ብዙ ሰዎች ይናገሩታል። የሆነ የምትሄድባቸው ስቴፖች እንዲህ እኮ ነበር፣ እንደዚህ ልታረግ ነበር፣ እንደዚህ ልታረግ ነበር ሲሉ ኦ ማይ ጋድ ነው የሚያስበላቸው። ኦ ማይ ጋድ ነው የሚያስበላቸው። እና እንዴት አድርጋ አሁን የሆነ ማውራት የማልፈልጋቸው ነገሮች ስላሉ የሆነ ቦታ ገብታ ምን እንዳረገች የሆነ ቦታ ምን እንዳረገች የሆነ ቦታ ገብታ ምን እንዳረገች ከኔ ግን ምንም ነገር አይገኝም። እኔ
ሀሳብ ልሰጥ እችላለሁ። አጠገቤ ካለ ሰው አብሬ ልበላ እችላለሁ። ባንኬ ውስጥ ግን ገብቼ ገንዘብ አውጥቼ ግን እንኳን እጅና እግር ያላት ሴት ሙሉ ጤናማ የሆነች ሴት ጋር እንድች ብዬ አላረገውም። እሱን እናየዋለን። መለወጥ ምን እንደሆነ ታየዋለሽ። በፍጹም አላረገው። ኢቭን ከኔ ገንዘብ አይገኝም። እና አሁንም በጣም መፈራት የምታስፈራኝ ሴት ናት። በጣም የምታስፈራኝ ሌሎችንም እንደዚህ ልቃ የማድረግና ሌላም ነገር የማድረግ ችሎታ ያላት ሴት ናት። ሌላም ነገር በጣም ነገሮችን በሌላ መልኩ የምታይ ሴት ናት። በሌላ መልኩ ያልተባብለን በቀደምታ ኦሮሞ ናት አላልኩኝም። እኛ ጋር ስትመጣ ነው ያልኩት። እኛ ጋር ስትመጣ ጉቺ ኦሮሞ እየተጫወተች ነው የመጣችው። ኦሮሞ እየተጫወተች ነው የመጣችው። ሲቀጥል ደግሞ ሳይንቴ ያለችው ነገር ይገርመኛል፣ በጣም ይገርመኛል። ኤርትራም በመሀል ነበረ፣ እሱም ይገርመኛል። ግን እንደዛ ሳይባል ብር ማግኘት አይቻልም።